ሸዋቶፍ መልካም ሳምንት ጤና ይስጥልን የተከበራችሁ አድማጮች እንደምን አደራችሁ። ዕለቱ እንደ ብራያን ዘመን አቆጣጠር ዮም ርሾን ካፍ ዛይን በኢያር ታብሽን ፔሄይ እንደ አውሮፓ ዘመን አቆጣጠር ሜይ 25 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እሁድ ግንቦት 17 ቀን 2017 ዓ.ም ነው። የቴክኒክ ባለሙያችን ድሮር ሮስታይን፣ የስቱዲዮ ተረኛ አስተናጋጆች ሰጠይ ዘመንና ይሻያው ደጉም። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድና ወቅታዊ ዘገባ እንዲሁም ቃለ ምልልሳለን። አሁን የሰዓቱን ዜና ካዘጋጁ ሰጠኝ ዘመነ። አመሰግናለሁ ይሻያው። አርዕስተ ዜና። የእስራኤል መከላከያ ሰራዊት በጋዛ ሰርጥ እያካሄደ ያለውን ወታደራዊ ዘመቻ አጠናክሮ መቀጠሉን አስታወቀ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለጠቅላላ ደህንነት ጥበቃው ድርጅት ሻባክ ኃላፊ ሜጀር ጄኔራል ዳቪድ ዚኒን መሾማቸው ብዙ መወያያና መነጋገሪያ እንደሆነ ነው። በጋዛ ሰርጥ አሸባሪዎች ታግተው የተወሰዱ እስራኤል ዜጎች መንግስት እንዲያስለቅቅ የሚጠይቁ ሰልፈኞች ትላንትም በተለያዩ ቦታዎች ሰላማዊ ሰልፎችን አካሄዱ። በኢራን የኒውክሌር እቅድ ዙሪያ አሜሪካና ኢራን ትላንት በሮማ ሌላ ውይይት አካሄዱ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል መከላከያ ሰራዊት በጋዛ ሰርጥ እያካሄደ ያለውን ወታደራዊ ዘመቻ አጠናክሮ እንደቀጠለ መሆኑን አስታወቀ። ጦሩ ወደ ጋዛ በርካታ የጦር ክፍሎችን ያስገባ ሲሆን መከላከያ ሰራዊቱ በአሁኑ ወቅት በሁለት ቦታዎች ትኩረት አድርጎ ውጊያ ላይ ሲሆን አንደኛው በሰሜን ጋዛ ሃን ዩኒስ አካባቢ፣ ሁለተኛው ደግሞ በደቡብ ነው ትኩረት ያደረገው ተብሏል። ጦሩ ውጊያ በሚያካሄድባቸው አካባቢዎች የሚገኙ ሰላማዊ ፍልስጤማውያን አካባቢውን እንዲለቁ ጥሪ ያቀርባል። መከላከያ ሰራዊቱ በሽብርተኞች ብዙ ተቃውሞ እንዳልገጠመው ተነግሯል። አንድ የእስራኤል ከፍተኛ የደህንነት ጥበቃ ባለስልጣን እንደገለጹት ግን የእስራኤል ወታደሮች ወደ ሰሜን ጋዛ ለመግባት ያላቸውን እቅድ ያወቁ ብዙ አሸባሪዎች ሰሜን ጋዛን ለቀው ወደ ደቡብ ጋዛ ተዘዋውረዋል። ጦሩ በጋዛ ሰርጡ መግባቱን ቀስ በቀስ ያደረገ ሲሆን የጦር ኃይሎች ኤታማዦር ሹም ሌፍተናንት ጄኔራል ኢያል ዛሚርና የደቡብ ጦር አዛዥ አሶር በሚሰጡት መመሪያ መሰረት ነው ተብሏል። ይህ በእንዲህ እንዳለ እስራኤል ከጥቅምት 7 ቀን 2023 ዓ.ም ጀምሮ እስከ ዛሬ ድረስ ጠላትን እየተዋጋችበት ያለው ጊዜ 1 ዓመት ከ8 ወር ሊሞላ 2 ሳምንታት ብቻ ይቀራል። ዛሬ 597 ቀን መሆኑ ተገልጿል። በጋዛ ሰርጥ አሸባሪዎች ታግተው የተወሰዱ እስራኤል ዜጎችን መንግስት እንዲያስለቅቅ የሚጠይቁ ዜጎች ትላንት ሰላማዊ ሰልፎችን አካሄዱ። ሰልፉ በዋናነት በቴል አቪቭ የታጋቾች አደባባይ የተካሄደ ሲሆን በኢየሩሳሌምና ሌሎች ቦታዎችም ተመሳሳይ ሰላማዊ ሰልፎች ተካሂደዋል። በጋዛ ሰርጥ አሸባሪዎች ተጠልፋ የነበረችውና በስምምነት የተለቀቀችው ናአማ ሌቪ ታጋይ ዜጎች በጣም በአስቸጋሪ ሁኔታ ላይ ይገኛሉ፣ አንዳንድ ቀን ምግብ አልባ ይውላሉ፣ በቂ ውሃ አይሰጥም፣ ውሃውም የዝናብ ነው። እኛ ተጠልፈን በነበርንበት ወቅት በአስቸጋሪ ሁኔታ ላይ ነበርን። ከባድ ፍንዳታዎችን ስንሰማና መሬቱ ሲርድ ከኛ ላይ እንዳይሆን ብለን እንጸልይ ነበር። በእያንዳንዱ ቀን ዛሬ መጨረሻ ነው የሚል እምነት ነበረኝ ብላለች ናአማ። እስራኤል ጦርነቱን ያካሄደችበት ካሉ ሁለት ምክንያቶች መካከል አንዱ የጋዛ ሰርጥ አሸባሪ ድርጅቶች ለእስራኤል ሰላምና ደህንነት ስጋት እንዳይሆኑና በወታደራዊ ጫና የተጠለፉ ዜጎችን ማስመለስ ነው። ይሁን እንጂ ከተጠለፉ ዜጎች መካከል አብዛኞቹ በድርድር የተመለሱ ናቸው። ጥቅምት 7 ቀን 2023 ዓ.ም ከተጠለፉ 255 ዜጎች መካከል 197ቶቹ ተመልሰዋል። ከተመለሱት መካከል 49ኙ አስክሬናቸው ነው ለሀገራቸው አፈር የበቃው። አሁን በጋዛ ሰርጥ በህይወት ያሉ እና በህይወት የሌሉ 58 ታጋቾች በግዞት ውስጥ ይገኛሉ። ሐማስ ተጠላፊ ዜጎች እንደመያዥ ቆጥሮ እየተደራደረባቸው ነው ይባላል። እስራኤልም የተጠለፉ ዜጎችን ላለመጉዳት በጋዛ ሰርጥ የምታካሄደውን ጦርነት በጣም በብዙ ጥንቃቄ እንደሆነ ይገለጻል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለጠቅላላ ደህንነት ጥበቃው ድርጅት ሻባክ ኃላፊ ሜጀር ጄኔራል ዳቪድ ዚኒን መሾማቸው ብዙ መነጋገሪያ እንደሆነ ነው። የሻባክ ድርጅትን ባለፉት ዓመታት የመሩት ሮኔን ባር ስልጣን እንዲለቁ ኔታንያሁ የወሰኑበት ሂደት ሕግን የጠበቀ አይደለም በሚል ብዙ መከራከሪያ ጉዳይ ሆኖ እስከ ከፍተኛው ፍርድ ቤት መድረሱ ይታወቃል። የሻባክ ድርጅት መሪ ሮኔን ባር ስልጣናቸውን በራሳቸው ፍቃድ ለመልቀቅ የወሰኑት መጪው ሰኔ ወር አጋማሽ ላይ ሲሆን የከፍተኛው ፍርድ ቤት በቀረቡ አቤቱታዎች ዙሪያ ገና ውሳኔ ሳይሰጥ መንግስት የሻባክ ድርጅት ኃላፊን መሾም የለበትም፣ ይህም በፍትህ ስርዓቱ ላይ ጉዳት ያደርሳል የሚል ተቃውሞ የመንግስት ሕግ አማካሪዋ ማቅረባቸው ይታወቃል። ኔታንያሁ ሜጀር ጄኔራል
ዳቪድ ዚኒን ለሾሙበትና ለሚቀርበው ትችት ምላሽ ሰጥተዋል። ጄኔራል ዚኒ የጥቅምት 7ቱን የሽብር ጥቃት ከመድረሱ ግማሽ ዓመት በፊት ጠላት ሰርጎ ይገባል በሚል ስጋት ለየት ያለ ዝግጅት እንዲደረግ አስጠንቅቀው ነበር። ከጦር ጄኔራሉ ጋር በተያያዘ በተለያዩ ጊዜያት ተገናኝቼ ባላቸው ብቃት ጥሩ ስሜት አድሮብኝ ቀጥተኛና ግልጽ በመሆናቸው ኃላፊነቱን ሰጥቻቸዋለሁ። በጣም ጥሩ የሻባክ ድርጅት ኃላፊም ይሆናሉ የሚል እምነት አለኝ ብለዋል። በሌላ በኩል ደግሞ ሜጀር ጄኔራል ዳቪድ ዚኒ አሁንም በመከላከያ ሰራዊቱ በኃላፊነት እያገለገሉ ስለሆነ ሌላ ሹመትን ከመቀበላቸው በፊት ስልጣናቸውን መልቀቅ እንዳለባቸው የጦር ኃይሎች ኤታማዦር ሹም ሌፍተናል ጄኔራል ኢያል ዛሚር አስታውቀዋል። በአዲሱ የሻባክ ድርጅት ኃላፊ ሹመት አሰጣጥ ላይ በሚቀርቡ ትችቶች ምክንያት ሹመታቸው ሙሉ በሙሉ ይሳካል የሚል እምነት እንደሌለ ለጠቅላይ ሚኒስትሩ ቅርበት ያላቸው አካላት መግለጻቸውን የካኔ ዜና ክፍል ዘግቧል። ሜጀር ጄኔራል ዳቪድ ዚኒ የጠቅላላ ደህንነት ጥበቃው ሻባክ ኃላፊ ሆነው ይሾማሉ የሚለው እምነት 50 ከመቶ መሆኑም ተጨምሮ ተገልጿል። በጋዛ ሰርጥ የሰብአዊ እርዳታ በብዛት እንዲገባ ጥሪ የሚያቀርቡ ሀገራትና ዓለም አቀፍ ድርጅቶች ቁጥር እየጨመረ መምጣቱ ተገለጸ። አንድ የአሜሪካ ድርጅት ለጋዛ ሰርጥ ነዋሪዎች የሰብአዊ እርዳታ ዛሬ በብዛት ለማስገባት የነበረው እቅድ በሎጂስቲክ አቅርቦት ችግር ምክንያት ከ2 ቀናት በኋላ ይፈጸማል ተብሎ ይጠበቃል። ለጋዛ ሰርጥ ነዋሪዎች የሰብአዊ እርዳታ አሰጣጡ ሂደት በብዛት እንደሚሆንና በ4 ቦታዎች እንደሚከፋፈል ተገልጿል። አንዳንድ አካላት እንዳላቸው ስጋት ግን የጋዛ ሰርጥ አሸባሪዎች እርዳታውን ሊያገኙ ይችላሉ የሚል ነው። የእስራኤል መከላከያ ሰራዊት ግን አሁን በአሜሪካ ድርጅት በኩል ሊሰጥ የታሰበው የሰብአዊ እርዳታ በሽብር ጥቃት እጃቸው የሌለበትን ሰላማዊ ፍልስጤማውያን ጉዳት ውስጥ እንዳያውቁ የማድረግ ይኖረዋል የሚል እምነት ያለው መሆኑን ገልጿል። በአሜሪካ የሳውዲ አረቢያ ኤምባሲ ጽህፈት ቤት በዋሽንግተን የይሁዲ ሙዚየም ቤት አጠገብ ባለፈው ሳምንት የደረሰውን የሽብር ጥቃት አወገዘ። የሳውዲ አረቢያ ኤምባሲ ጽህፈት ቤት ባወጣው መግለጫ እንዲህ አይነት የሽብር ጥቃትና የሁከት ድርጊቶች ተቀባይነት የሌላቸው በመሆናቸው በማያሻማ መልኩ ውድቅ ሊደረጉ ይገባል፣ ሊነቀፉ ይገባል ብሏል። በኢራን የኒውክሌር እቅድ ዙሪያ አሜሪካና ኢራን ትላንት በሮማ ሌላ ውይይት አካሄዱ። በሁለቱ ሀገራት ውይይቶች ጥሩ ግስጋሴ ታይቷል ቢባልም አንዳንድ አካላት ደግሞ ድርድሩ ውጤታማ ላይሆን ይችላል የሚል ስጋት ያላቸው መሆኑን ገልጸዋል። ዋናው ስጋትም ለሰላማዊ አገልግሎት የሚውል የኡራኒየም ንጥረ ነገር ማብላላትን ኢራን በምን መልኩ ታካሄዳለች የሚለው ነው ተብሏል። ስፖርት የማካቢ ቴል አቪቭ እግር ኳስ ቡድን የ2024-2025 ዓ.ም የከፍተኛው ዲቪዥን ሊጋታል ዋንጫን በድል አነሳ። የማካቢ ቴል አቪቭ እግር ኳስ ቡድን ባለፈው ዓመትም ሻምፒዮን ነበር። በአጠቃላይ ደግሞ ለ26ኛ ጊዜ ነው የዋንጫ ባለቤት የሆነው። ማካቢ ሀይፋ ትላንት የዋንጫ ባለቤት የሆነው የቤታር ኢየሩሳሌም እግር ኳስ ቡድንን 5-0 በማሸነፍ ነው። ማካቢ ቴል አቪቭ የዋንጫ ባለቤት የሆነው 80 ነጥቦችን በመያዝ ሲሆን ሃፖኤል ቤርሸባ በ78 ነጥብ ሁለተኛ፣ ማካቢ ሀይፋ በ61 ነጥብ ሶስተኛ፣ ቤታር ኢየሩሳሌም በ53 ነጥብ አራተኛ ደረጃን ይዘዋል። በመጨረሻም የአየር ጸባይ ሁኔታ በዛሬው ዕለት በጣም ሞቃታማ የአየር ጸባይ ይኖራል የሚል ግምት እንዳላቸው የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ጠቁሟል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴል አቪቭና አካባቢዋ 28፣ በብኤር ሸባና አካባቢዋ 34፣ በሀይፋና አካባቢዋ 28፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ። ሰጠኝ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ የተከበራችሁ አድማጮች በድጋሚ ጤና ይስጥልን፣ እንደምን አደራችሁ። መልካም ሳምንት። ሸቧቶፍ የዛሬ ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንቃኛለን። የእስራኤል ሀዮም ዕለታዊ ጋዜጣ የተመለከተው ይህ ብቻ ሳይሆን ሌሎችም የተመለከቱት በአብዛኛው ኢዲዮት አህሮኖት፣ ማሪቭ፣ ሃሬጽ የተመለከቱት የሻባክ የመረጃ ድርጅት ኃላፊ ሹመትን በተመለከተ አከራካሪ ውዝግብን ያስከተለ ሁኔታ መሆኑን ነው። የእስራኤል ሀዮም የተመለከተው በመጀመሪያ ገጹ ላይ የመንግስት ሕግ አማካሪዋ እንዳሉት ጠቅላይ ሚኒስትር ብንያሚን ናታንያሁ ለሻባክ ዋና ኃላፊ አድርገው የሾሟቸው ጄኔራል ዳቪድ ዚኒን
ያሿሿሙ ሂደቱ የተበላሸ የተሳሳተ መሆኑን አጠራጣሪ ጉዳይ መሆኑን ተናገሩ ካለ በኋላ ይህን አከራካሪ ጉዳይም በመከላከያ ሰራዊታችን ኢታማጆር ሹም ኢያል ዛሚር እሳቸውም ኩርፈዋል። እንዴት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሻባክ የሾሟቸውን ዳቪድ ዚኒን ሲሾሙ እንዴት ለእኔ በሚስጥሩ በሹመቱ ለምን አልተማከሩም፣ አልነገሩኝም፣ አልተሳተፍኩም በማለት ቅሬታ አድሮ እንዳላቸው ገለጹ ይልና አሁን የሻባክ ዋና ኃላፊ ሆነው ጠቅላይ ሚኒስትሩ የሾሟቸው ገና በሂደቱ ገና ኮሚቴ አለ የሚሾም ወደዛ ይቀርባል። ከዛ በኋላ በቀጣይነት ነው በሚኒስትሮች በአብዛኛው ድምፅ ይጸድቃል ተብሎ የሚጠበቅ ግን ገና አከራካሪ ጉዳይ አለ በዚህ ጉዳይ በሚል የመከላከያ ሰራዊት ኢታማጆር ሹሙ እሳቸው ለምን በዚህ ላይ አልተነገርኩም፣ አልተካፈልኩም በማለት ቅሬታ እንዳለባቸው ተቆጥተዋል ይልና እንዲያውም እኒህ ጀነራል ዳቪድ ዚኒ ከመከላከያ ሰራዊት አገልግሎታቸው ይሰናበታሉ ተብሎ ይጠበቃል በዚህ ዙሪያ ላይ በማለት በእስራኤል ሀዮም ጋዜጣም የአዲሱ የሻባክ ኃላፊ ፎቶግራፍ የጀነራል ዳቪድ ዚኒ ፎቶግራፍ አስቀምጧል። በመጀመሪያ ገጹ ላይ የእስራኤል ሀዮም ዕለታዊ ጋዜጣ። ወደ ሌሎች ወቅታዊ ዘገባ ስናልፍ ደግሞ ይኸው ጋዜጣ የተመለከተው ሐማስ ሽብር ፈጣሪ ድርጅት ከባድ ውድቀት፣ ከባድ ችግር በወታደራዊ እና በኢኮኖሚ በምጣኔ ሀብት ከባድ ችግር አጋጥሞታል ይላል እስራኤል ሀዮም ዕለታዊ ጋዜጣ። እዚህም ለየት ባለ የስፖርት ዘገባ ቀደም ሰጠኝ ተመልክቶታል። ማካቢ ተላቪቭ የሀገሪቱን ዋንጫ ተረክበዋል። በትናንትናው ዕለት ኮከብ ተጫዋቹ በማካቢ ተላቪቭ አራን ዛሃቢ ተሰናብተዋል ከስልጣን። ይህን የማሸነፍ ቡድኑ ማካቢ ተላቪቭ አሸንፎ ዋንጫ ሻምፒዮን ባለቤት ሆኗል። ከዛ እሱ ግን እንግዲህ ከእድሜ ጋር ሊሆን ይችላል ብዙ ጊዜ ጎሎችን ያስቆጠረ አራን ዛሃቢ ነበረ። በትናንትናው ዕለት ቡድኑ ማካቢ ተላቪቭ የ2024 እና 2025 ዓመተ ምህረት ዋንጫ ተቀብሏል። ለሁለተኛ ጊዜ ነው ዋንጫ የተረከበው ይላል። በዚህ ላይ ሌሎችን ጋዜጦችም ስንመለከት የዲዮት አሮኖት ጋዜጣም ቅድም ከእስራኤል ሀዮም እንደተመለከተ ሁሉም በሹመት ላይ ብዙ ውድቀትን ታይቶበታል ነው የሚለው። በዚህ ዙሪያ ከአከራካሪ ጉዳይ እንዳለ አወዛጋቢ ጉዳይ እንዳለ ነው የዲዮት አሮኖት ዕለታዊ ጋዜጣም። በዚህ ዙሪያም በሹመቱ ላይ የሻባክ ማለት የሀገር ውስጥ የመረጃ ድርጅት ዋና ኃላፊ ሆኖ የተሾሙት በተመለከተ ገና ውዝግብ ክርክሩ አስከትሏል ነው ያለው። የእሱን ፎቶግራፍ አዲስ ሹመትን በጠቅላይ ሚኒስትሩ የተሾሙትም የእሳቸው ፎቶግራፍ ነው የሚያሳየው። በመጀመሪያ ገጹም የዲዮት አሮኖት ዕለታዊ ጋዜጣ በዚህ ላይ ገና ክርክር እንዳለ ነው የተመለከተው ነው። ከብዙ በጥቂቱ እንዲህ ስንመለከት ወደ ማሪቭ ዕለታዊ ጋዜጣም ያው በዚህ አከራካሪ ጉዳይም ዘግቧል። ከዚህ ለየት ባለ መልኩ የመከላከያ ሰራዊት በጋዛ ግንባር የሐማስን ዋና ባንክ ቤቱን አወደመ ይላል። ገንዘብ የሚተላለፍበት የሐማስ ባንክ ተደመሰሰ፣ ወድሟል ይላል። ገንዘብ የመተላለፊያ ዋና ባንክ ነበረ በጋዛ ቀበሌ ተደምስሷል ይላል። ከዚሁ ጋር በተያያዘ ደግሞ
አዛ ቀበሌ 9 ታዳጊ ልጆች ተገደሉ ይላል። በጦርነቱም እድሜያቸው ከ12 ዓመት በታች የሚሆኑ ታዳጊ ልጆች ተገደሉ ነው የሚለው በጦርነቱ ምክንያት በማሪፍ ዕለታዊ ጋዜጣ። ከዚህ ሌላ ደግሞ ከውጭ ሰብአዊ እርዳታን የጫኑ 15 መኪናዎች ከባድ የጭነት መኪናዎቹ ወደ አዛ ሲገቡ ተዘረፉ። መንገድ ላይ እንዳሉ ጉልበት ያላቸው ሰዎች ዘረፏቸው ነው የሚለው ማሪፍ በመጀመሪያ ገጹ ላይ። ያው ከብዙ በጥቂቱ ነው የምንመለከተው። ሐሬጽ ዕለታዊ ጋዜጣም የሚመለከተው በዚህ የሚመጣው ወደ አዛ የሚገባውን የሰብአዊ እርዳታ የማከፋፈል ሁኔታ ጠያቂ ሁኔታ ችግር ላይ እንዳለ ነው የተመለከተው። ያው በዚህ ሌላው ደግሞ በዚህ በሃን ዩነስ በአዛ ቀበሌ ውስጥ ወደ 9 ታዳጊ ልጆች ተገደሉ ነው የሚለው። ከነሱም ይህን ያጠቃው የእስራኤል መከላከያ ሰራዊት ነው። በሃን ዩነስ ሰፈር ላይ 9 ታዳጊ ልጆች ተገድለዋል ነው የሚለው ሐሬጽ ዕለታዊ ጋዜጣ። እንግዲህ አንድ ከዚህ ለየት ባለመልኩ ከ2 ዓመት በፊት ኢራቅ ውስጥ የተማረከች የተጠለፈች እስራኤላዊት ዜጋ እሷን ለማስለቀቅ ድርድሩ እየገሰገሰ ነው ተባለ። ይህን ዘገባ ትናንት ይፋ ያደረገው የሳውዲ አረቢያ ቴሌቪዥን ጣቢያ ሲሆን ይችን እስራኤላዊት ዜጋ የጠለፏቸው ኢራቅ ውስጥ የሚገኙ ኢራቅ ውስጥ የሚገኙ የኢራን ደጋፊ ሚሊሻ ኃይል ናቸው። እነዚህ እሷን ለማስለቀቅ ድርድር እየተካሄደ ኤልዛቤት ዱርኮፕ ትባላለች። እሷን ለማስለቀቅ ድርድር እየገሰገሰ መሆኑን አልሀዳት የተሰኘ የሳውዲ አረቢያ ቴሌቪዥን ጣቢያ ትናንት ዘገበ ይላል። ከዚሁ ጋር ከአሜሪካ መከላከያ ሰራዊት የማረካቸው የኢራቅ ዜጎች አሉ። በሷ ፋንታ ይህንን ምናልባት ስምምነት ሊደርሱ ይችሉ ይሆናል ተብሎ ይጠበቃል ነው የሚለው። ይቺ እስራኤላዊት ዜጋ ኢራቅ ውስጥ ከተማረከች ከ2 ዓመት በላይ እያስቆጠረች ነው የሚል ዘገባ ያሳያል። ይህን ይመስላል ከብዙ በጥቂቱ። ወደ ቀጣይ ዝግጅት ለማለፍ אוויר הרים צלול לקיים וריח אורנים נישא ברוח ארבעים עם כל פעמונים ובתרדמת אילם ועבר שבויה בחלומה העיר אשר בדד יושבת ובליבה חומה ኢየሩሳሌም ወርቅ ነች የሚል ዜማ ነበር ያዳመጣችሁት። የተከበራችሁ ቅድስት ኢየሩሳሌም፣ አዎ የተከበረች ታሪካዊ ከተማ ነች ኢየሩሳሌም። ከዚሁ ጋር ከወቅታዊ ዘገባ ሰጠኝ ዘመነ የመከላከያ ሰራዊታችን በአዛ ግንባር የማጥቃት እርምጃውን እያስፋፋ መሄዱ እየታየ ነው። እንዴት ይታያል ሰጠኝ? አዎ ይህን ሙዚቃ እንዲያው ወደዛ ከማለፋችን በፊት ባጭሩ እንግዲህ ነገ ብዙ ሀገራዊም እንዲሁም ደግሞ ህብረተሰባዊ ጉዳዮች አሉ። አንደኛው የኢየሩሳሌም የውህደት ቀን ነው ነገ። እንደገና ደግሞ በሱዳን አድርገው ሲመጡ ህይወት መስዋዕትነት የከፈሉ የሞቱ ሰዎች የሚታሰቡበት ነው እና ይህ ሙዚቃም ከዛ አንጻር ነው ለማለት ፈልጌ ነው። ትክክል ነጥብ ነው ሰጠኝ ዘመነ። በእውነት ኢየሩሳሌም ታሪካዊት፣ ሁሉም በሱዳን ምድር ወደ እስራኤል ጉዞ ላይ እንዳሉ ሞቶ የቀሩ ወገኖቻችን ነፍሳቸውን ይማርና ከዚሁ ጎን ለጎን በዮም ኢየሩሳሌም ቀን ላይ
የሙታን መታሰቢያ ስነ ስርዓት በአር ሄርጼል ተራራ ይካሄዳል በነገው ዕለት። አሁን እንዳልከው ይችን በስድስት ቀን ጦርነት 1967 ዓ.ም ለስድስቱ ቀን ጦርነት ላይ ኢየሩሳሌም የተዋሃደችበት በዮርዳኖስ ጦር ቁጥጥር ስር የነበረችው በጣም የሞት ሽረት መከላከያ ሰራዊት ባደረገው የህይወት መስዋዕትነት ከፍሏል። ለኢየሩሳሌምን ከተማ ነፃ ለማውጣት ሲባል አሁን በግባት አታሞሼት በተባለው ታሪካዊ ቦታ ላይ ምሽጉ ብዙ ለታሪክ የሚታይና ብዙ ወታደሮች የተሰዉበት ቦታ ነው። በዛው ቀንም ሙታን ወታደሮችም የሚታሰቡበት ቀን ነው። በጣም ሁለቱ መያያዙ ጥሩ ነው። እንግዲህ ስንመጣም ኢየሩሳሌም እያልን ነው የመጣን እያለምንና የዚህ ቀን መከበር ሁለቱን በአንድ ላይ የምናስኬድበት ሁኔታ አለ። እኛም ያው ነገ የቀጥታ ስርጭት ይኖረናል እዛው ከሀርጼል ላይ። ለማንኛውም ወደ ተነሳው የዚህ መጀመሪያው ጥያቄ ስናልፍ የእስራኤል መከላከያ ሰራዊት በጋዛ ሰርጥ ያለውን ዘመቻ እያሰፋ እንደሆነ የተለያዩ የጦር ክፍሎችን እያስገባ ነው፣ የታንከኛው ክፍሎችም ሌሎችንም እና ሰሜንና ደቡብ ጋዛ ላይ ትኩረት አድርጎ በተለይ አዳዲስ ቦታዎችን የመያዝ ሁኔታ ካሁን በፊት ጦሩ ዘመቻ ባላካሄደባቸው ቦታዎች ጥረት እያደረገ ነው። ግን አንዳንዴ እንደሚነገረው ከሆነ አሸባሪዎቹ አስቀድሞ ያው መከላከያ ሰራዊቱ አካባቢውን ልቀቁ ብሎ ለፍልስጤማን ስለሚያስታውቅ አብረው የሚሄዱበት ሁኔታ እንዳለ ነው የሚነገረው። እንግዲህ በምን መልኩ ይሄ ዘመቻ ውጤታማ ይሆናል በየቀኑ የሚደረገውን ነገር ምንገመግመው ነው። ያው ጦሩ ሁሉን ሚስጥር ያላወጣበት ዘመቻውን እያካሄደ ባለበት ሁኔታ ነው እንጂ ሚስጥር አናወጣም ያሉበት ሁኔታ ስላለ ለጠላት እንዳይመች ያው በየቀኑ የሚያደርጉትን እየገመገም እናቀርባለን። ጦርነቱ እንደቀጠለ ነው። አዎ በሰሜን ጋዛ አካባቢ የነበሩ አሸባሪዎቹ በፍርሃትና በስጋት ምክንያት የእስራኤል መከላከያ ሰራዊት የጦሩን ማስፋፋትና ወታደራዊ ኃይሉን በማጠናከሩን የሰማው የአሸባሪዎቹ እየፈረጠጡ በተለይ ወደ ደቡብ ጋዛ አካባቢ እየኮበለሉ እንደሆነ ይነገራል። እንግዲህ የመጨረሻነቱ በዛ መካከል የተጠለፉ ዜጎች ዕጣ ፈንታ ምንድን ነው የሚሆነው? 58 ሰዎች እንደተጠለፉ ናቸው። ያው እንደምናውቀው እንግዲህ በዘመቻ ማስመለስ እንዳልተቻለ ነው። የሐማስ ድርጅትም በጣም በሚያስገርም ሁኔታ ሚስጥር እያወጣ አይደሉም። ፍልስጤማውያን የት እንዳሉ እንኳን ደብቀው የያዙበት ሁኔታ ነው። ያው እስራኤልም በዘመቻ መልኩ ማውጣት አልቻለችም። ምናልባት አንዳንድ ቦታዎችን ሊያውቁ ይችላሉ አካባቢውን፣ ግን በተለየ መልኩ እዚህ ናቸው የሚለውን ግራም ሳጋባ ይመስለኛል ይህን ያክል ጊዜ የወሰደ እንጂ ያን አካባቢ አካበህ ያሉበትን ቢታወቅ ኑሮ እና እነዚህ ፍልስጤማውያን አንድ ሆነው ነው እስራኤልን እየተዋጓት ያለው ማለት ይቻላል። እና ብር እንኳን ለመስጠት ገንዘብ ለመስጠት ቃል ገብቶ ነበር የእስራኤል መንግስት። ያ እንኳን አንዱ እንኳን ተግባር ላይ አልዋለም እና ሐማስን ይፈራሉ ፍልስጤማውያን እና የእነዚህ ዕጣ ፈንታ በጣም አስቸጋሪ ነው። ያው ዜጎችም እንዲመለሱላቸው ጥሪ እያቀረቡ ነው ለመንግስት። ትላንትም በቴል አቪቭ በተለያዩ ቦታዎች ሰላማዊ ሰልፎች ነበሩ። የተጠለፉ ዜጎች እስካልተመለሱ ድረስ ጦርነቱ የሚቆም መስሎ አይታይም። ምናልባት አሜሪካ ጣልቃ ገብታ የምታረጋጋው ከሆነ ያው ባለንበት መቀጠል ነው። ሁለተኛው ወቅታዊ ዘገባ ደግሞ በጠቅላይ ሚኒስትር ብንያሚን ኔታንያሁ የሾሟቸው ለሻባክ ኃላፊ አድርገው ሾሟቸው ተባለ። ግን ሹመቱ ትክክል አይደለም በሚል ተቃዋሚ ኃይላት በተለይ ጀነራል ዳቪድ ዚኒ እሳቸው ነበረ ኃላፊው ነው በጠቅላይ ሚኒስትሩ በኩል መሾማቸው የተነገረው። ይህ ለመጀመሪያ ጊዜ አይደለም፣ ለሁለተኛ ጊዜ ነው እንዲህ አይነት ጠቅላይ ሚኒስትር ሾሙ፣ ግን ሹመቱ ተሰረዘ ካሁን ቀደም። ይህን ደግሞ ዳግም ደግሞ እንደዚህ አይነት ምንድን ነው ችግሩ? በፊቱ ያው እንደምናውቀው ሰውየው ይሄንን መንግስትን እየተቃወመ ሰላማዊ ሰልፍ ከሚያደርገው አካል ተሳትፏል በሚል ነው እና የመንግስት ባለስልጣናትም ራሱ የተቃወሙበት ነበር። አሁን ደግሞ የዳቪድ ዚኒ ይሄ ትልቁ ነገር ያው በፍርድ ቤት እየታየ ያለ ጉዳይ ነው። ያው የቀድሞው አሁን በስልጣን ላይ ያሉት የሚለቁት የሻባክ ድርጅት ኃላፊ ሮኔን ባር ሰኔ 15 ቀን ነው ለቃለሁ ያሉ በገዛ ፍቃዳቸው። ይህን እሳቸው ካሳወቁ በኋላ መንግስት አቅርቦት የነበረውን ለፍርድ ቤት አቅርቦት የነበረውን አቤቱታ ሁሉ ይውጣልኝ ብሎ ያስወጣበት ሁኔታ አለ። ነገር ግን በህግ አካሄድ የቀረቡ አቤቱታዎችን ፍርድ ቤት ራሱ
ቀርቦ ተመልክቶ ውሳኔ እስኪሰጥ ድረስ መቆየት ያስፈልግ ነበር የሚል የዚህ የመንግስት ህግ አማካሪዋ የተቃወሙበት ሁኔታ ሌላ ችግርን ያስከተለ ነው እና እኒህ አዲሱ አሁን ጥቅምት 7 ቀን የሽብር ጥቃት ከመድረሱ በፊት እስራኤልን እንዳስጠነቀቁ ነው የሚነገረው። ጠቅላይ ሚኒስትሩም እንዳሉትና የአሿሿም ሂደት መጀመሪያ አጣርተው ህጋዊ ነገሮችን አካሄዶችን ማድረግ ሲገባ ጠቅላይ ሚኒስትሩ የሾማቸው ከአንዴም ሁለት ጊዜ መነጋገሪያ መሆኑ ራሱ እንዲያው ጥሩ ነው ተብሎ አይታሰብም። እሳቸው ስልጣን አላቸው፣ ሙሉ ስልጣን የመሾም አንድን አካል የሻባክ ድርጅት ኃላፊን የመሾም ሙሉ ስልጣን አላቸው። ለእሳቸው ለመንግስታቸው የተሰጠና እንዲያው አጣርተው ነገሮችን እንትን ካሉ በኋላ ቢሾሙ ጥሩ ነበር። እንደገና ከተሾሙ በኋላ መነጋገሪያ ሆነው ሹመታቸው ሲቀር ራሱ ብዙ አጠያያቂ የሆነ ነው። እንዴት ነው አካሄዱ፣ ችግር አለ ወይ የሚሉ ነገሮች ይነሳሉ እና የምትጨምረው ካለ? አዎ መከላከያ ሰራዊታችን የእስራኤል መከላከያ ሰራዊት እና የሻባክ የመረጃ ድርጅት ጎን ለጎን እጅ ለእጅ ሆነው ነው የደህንነት ስራ እየፈጸሙ ያሉት። ያ መሆን እያለ ግን አሁን ቅሬታ የተሰማቸው ዋና የኢታማጆር ሹሙ እንዴት አልነገረኝ? ጠቅላይ ሚኒስትሩ ሲሾም ለምን በሚስጥሩ አልተሳተፍኩም ብለዋል። አሁን የሻባክ ዋና ኃላፊ ሆነው የተሾሙት እንግዲህ ከመከላከያ ሰራዊት እናሰናብታለን ብለዋል። መሰናበታም ነበረባቸው። ወደዛ ሲያልፉ ሁለት ስልጣናት ይዘን በዛም እኮ ትልቅ ስልጣን ያላቸው ናቸው በመከላከያ ሰራዊቱ ውስጥ እና ቢያንስ እንኳን ያኛውን ኢታማዦር ሹሙ አሁን የተሾሙት እንጂ ዳቪድ ዚኒ በዛም በጦሩም ትልቅ ቦታ አላቸው እና ያኛውን ለቀው እንግዲህ መሾማቸውን ካወቁ አሁን እንዳልከው አስቀድመው ኃላፊያቸው ኢታማጆር ሹሙ ነው ኃላፊያቸው አይደለም ማሳተፍ እንደዚህ ሆኗል። አብረው ነው የሚሰሩ እኮ ዞሮ እኮ በምክክር ነው የሚሰሩ እና ምናልባት እንግዲህ ሹመቱ ሊጸድቅ ላይጸድቅ ይችላል የሚል ስጋት አድሮባቸው ፍርድ ቤት የመንግስት ህግ አማካሪዋ የተበላሸ ሹመት ነው ብለዋል። ትክክል አይደለም። የጠቅላይ ፍርድ ቤትም ቢሆን እንደማይቀበለው ነው የተለያዩ መረጃዎች እየጠቆሙ ነው ያሉ። እንግዲህ እናየዋለን፣ በቀጣይነት እናየዋለን፣ ጊዜ እንመለከተዋለን ማለት ነው።